ምስር አለ፣ ስንዴ አለ፣ ሩዝ አለ። የሚፈለገው ማንኛውም ነገር እኛ ጋር አለ። አትክልትና ፍራፍሬ በየትኛውም ቦታ አለ። ስለዚህ በዛ ልክ የግብርና ምርቶችን ማስፋት እንችላለን። የከተማ አስተዳደሩ ከኛ ጋር ኮልፌ ላይ ያለን ኮልፌ፣ አቃቂ፣ ቃሊቲ፣ ቂርቆስ እና ላፍቶ ክፍለ ከተማን ራሱ መነሻችን ላፍቶ ነው፣ መድረሻችንም ላፍቶ ነው ልንል የቻልንበት ምክንያት ሌሎች እነኚህ አሁን ኮልፌ ላይ ሌሎችም ክፍለ ከተሞች ላይ አሁን መንግስት ባዘጋጀው በባዛሩ ላይ እና በዚህ በእሑድ ገበያ ላይ ብቻ ማዘጋጀት ነው እንጂ ምቹ ሁኔታ አልተፈጠረልንም፣ የለንም። ክፍለ ከተሞች ላይ የሉንም። እኛ ሌሎችም ክፍለ ከተሞች ላይ ሌሎችም ጉለሌ ድረስ አራዳ ድረስ ሄደን እንሸጣለን። ግን ከሁለት ጊዜ በላይ አትሄድም። ሶስተኛ ላይ ወጪ ነው የሚበዛው፣ ወደ ኪሳራ ነው የምንወርቀው። ስለዚህ ከምንወርቅ ደግሞ ወደ አቅራባችን መጋዘኑ ወደ ተመቻቻልን አቅራባ ሰብሰብ ብለን ነው የምንሄደው ማለት ነው። ስለዚህ ያ ማለት ኮልፌ ላይ እና ላፍቶ ክፍለ ከተማ ላይ ብቻ ነው ያለን፣ የተሰጠውን ያለ ነው። ሌሎች ጋር ጠየቅ መልስ የለም። ጥያቄያችንን አልጠየቅንም ወይ? ከተማ አስተዳደር አስገብተናል። ከንግድ ቢሮ፣ ከንግድ ሚኒስቴር፣ ከቀጠና ገበያ ትስስር ዴታ ሚኒስትሩ አቶ እሸቴም ጭምር ጽፎልን ከንቲባ ቢሮ አስገብተናል ነው። እስከ ከንቲባ ቢሮ ድረስ አስገብተናል፣ ግን መልስ የለንም። የአዲስ አበባ ከተማ ንግድ ቢሮ አስገብተናል፣ መልስ የለውም። ስለዚህ እኛ ምንድነው ያስገባናቸው ደብዳቤዎቹና ጥያቄያችን ሁሉ 11ዱም ክፍለ ከተማ ላይ ነው ያስገባነው፣ እንዲሰጡን ያስገባነው። ለምሳሌ ቦሌ ላይ ያስገብተናል፣ ግን መልስ የለንም። መቼ ነው የሚመለስልን? በዚህ ቀን ነው በዚህ ሳምንት ነው እንጂ ተፈጻሚነት የለም። ለኛ ጥቅም ብቻ አይደለም። የከተማ አስተዳደር ቢያመቻችልን ትልቁ ሸክም እናወርድለታለን። ህብረተሰቡ በጣም ተመችተናቸዋል። እንግዲህ ተመልከት፣ ከአራዳ ክፍለ ከተማ ከኤካ ላፍቶ መጥተው ነው የሚወስዱት ምርታችንን። አባሎችም አሉን በነገራችን ላይ በየቦታው ላይ መጥተው ነው የሚወስዱት። እኛ እዛ መቅረብ ሲገባን፣ እኛ ምርቱን ይዘን እዛ መሄድ ሲገባን ምርቱን ከኤካ መጥተው በትራንስፖርት ከዚህ ሲወስዱ እኛ ደግሞ ደንበኛ ንጉስ ነው ስለሚባለው የደንበኛችንን አገልግሎት ቀረብ ማለት ስለምንፈልገው በትራንስፖርታችን እዛ ስንወስድ ናፍጣው ነዳጁ ዋጋው በጣም ውድ ነው። እዛው ኤካ ላይ መገናኛ አካባቢ ላይ ቢመቻችልን፣ እዛው ቂርቆስ ላይ ቢመቻችልን፣ ቦሌ ላይ ቢመቻችልን፣ አራዳ ላይ ቢመቻችልን፣ ልደታ ክፍለ ከተማ ላይ ቢመቻችልን፣ ሁሉም ጋር አዲስ ከተማ ላይ ቢመቻችልን፣ ሁሉም ክፍለ ከተሞች ላይ የተወሰነ በክፍለ ከተማ እንኳን አንዳንድ ጣቢያ ቢመቻችልን እዛ ጣቢያ ማሳረፍ አድርገ ነው ወደ ሌላው ማሰራጨት ላይ ለታዊ ተንቀሳቃሽ መሸጫ ቦታ እንኳን አመቻችተን ወደ ህብረተሰቡ መጠጋት እንችላለን። ያው ቀደም ብለን በገለጽኩት መሰረት እዚህ ጋር እንደውም አንድ ደረጃን ጨመርን ማለት ነው። ጤፉን ይሄ 47 ነው የሚባለው 47 ኪሎ 40 ቤት አሁን በጭራሽ የለም። ነገር ግን እኛ ጋር 47 በዚህ መልክ አለ። አንደኛ ጥራት አለው፣ ነጣ ያለ ነው። ሲፈጭ የበለጠ ነጭ ይሆናል ማለት ነው። ከነመስጫው ከነዱቄቱ እዚሁ ቆሞ የሚፈጭበት 47 ነው ይሄኛው። ይሄ 49 ነው ያልኩት፣ ይሄኛው ነው 49 ማለት ውጪ ላይ ስንት ነው የሚለው ነው። ይሄ 47 የተባለው ውጪ ላይ 52 የሚባለው ይሄ ነው ማለት ነው። 52 እና 47 ልዩነቱ የዋጋው ልዩነቱን ኢማጂን አባስ ይደርስበት በጣም ልዩነቱ ከፍተኛ ነው ማለት ነው። ይሄም በዛው ልክ 49 ማለት ውጪ ላይ 65 የሚባሉት ናቸው። ይሄኛው 65 የሚባሉት እዚህ ከነ መፍጫው ነው 52 እንተና 49 ከነ መፍጫው ነው እዚህ። ይሄም እንደምታዩ ነጭነቱ ከዚህኛው ያ ይበልጣል። 52 ነው 51 ይሄ 51 ነው። ውጪ ላይ 67 ነው የሚባለው ማለት ነው። 67 ነው የሚባለው። ያኛውም እንደዛው አንደኛ ነው የሚባለው 52 ነው ከነ መፍጫ ነው ያኛውም እዚህ። እሱም ዋጋው ስንት ነው ውጪ ላይ ስንት ነው የሚለው አሁንም ከሸማቹ በአሁን ሰዓት ላይ 47 ቤቱም 50 ቤቱም የሚሰማ ነገር የለውም ውጪ እንደሚባለው ሁሉ ከተጠቃሚዎችም በዛው ልክ ውጪ ላይ 68 67 70 ድረስ የሚሄዱት እዚህ እኛ ጋር ግን ከ52 በላይ የሆነ ጤፍ አይኖርም እዚህ ውስጥ 52 ጤፍ ከነ አገልግሎቱ ነው ከነ መንፋ ከነ ማበጠሪያ ከነ መፍጫው ዝቅተኛ የተባለ ነው። በቃ ዝቅተኛ የተባለ 55 ሌላ ወደ 60 ምናምን ያለው ይሄ ነው ወሬው የሰማሁት ማለት ስንዴ ይሄ ነው ስንዴ
ንጽህናው ጥራቱን ማየት ትችላላችሁ ማለት ነው። ለዳቦ የሚሆን ነው። ለዳቦ ዱቄት ለፍርኖ ዱቄት የሚሆን ስንዴ ነው። ይሄ ስንዴ ውጪ ላይ 44 ነው። እኛ ጋር ግን 38 39 40 አለ ማለት ነው። አሁን ከ40 በላይ ስንዴ የለም እኛ ጋር። ይሄን ምስሩን አይቴ ከሆነ የፈረንጅ ምስር የሚባለው ነው። ለብስኩት ለሳምቡሳና ለንፍሮ የሚሆን ነው። ለወጥም ጭምር የሚሆን ነው። ለሁሉም ነገር የሚሆን ነው ምስሩ። ውጪ ስንት ነው? ዛሬ ላይ 135 ብር 140 ብር ነው የሚሆነው። እኛ ጋር ግን 95 እና 85 ነው ማለት ነው። እንዴት ገፋ ቢባል እንኳን የሰነበተና የዘንድሮም ይባላል 110 ብር 105 ብር የሚሆነው ነው። 100 ብር የሚሆነው በጣም ውድ ሲሆን ነው እኛ ጋር 100 ብር የሚባለው በጣም ውድ 100 ብር አይገባም ማለት ነው። ሩዝ ማየት ትችላለህ። ይሄ ሩዝ የሀገር ውስጥ ሩዝ ነው። ለምግብ የሚሆን ነው። ለእንጀራ የሚሆን ነው። ከጤፍ ጋር ቀላቅሎ ነው የሚፈጨው። 49 ብር ነው እኛ ጋር። ውጪ 55 ብር 56 ብር ውጪ። እኛ ጋር ግን 49 ብር። ውጪ 1 ኪሎ የምትገዛበትን እኛ ጋር 2 ኪሎ ነው የሚገዛበት። ድንች ውጪ 15 ብር የምትገዛበትን እኛ ጋር 6 ብር ከ75 ሳንቲም ነው የሚሸጠው። ጥቅል ጎመን በዛው ልክ። ቲማቲም ከውጪ ከሚሸጠው 1 እጅ እጥፍ ነው የሚቀንሰው።